ዳሽን ላለፉት 25 ዓመታት በማህበራዊ ተሳትፎ በክልሉ ትልቅ ስራ የሰራ ነው። በጤና ክፍሉ በትምህርት ቤት በመገንባት ለተማሪዎች ደብተር እስክሪብቶ በማሰራጨት በስፖርቱም ቅድም እንደሰማችሁት ክለቦችን በመደገፍ እዚህ ጎንደር ከተማ ፋሲል ከነማን፣ ባህር ዳር ከተማን ለተራቡ፣ ለተቸገሩ፣ ለተፈናቀሉ ድጋፍ የሚያደርግ ድርጅት ነው። አሁን በቅርቡ እንኳን 25 ሚሊዮን አውጥቶ ዋግምራ 40 ሺህ ኩንታል ድጋፍ አድርጓል። እዚህም ትምህርት ቤቶችን ፋሲለደስ ትምህርት ቤት ሁለተኛ ደረጃ አሁን አዳሪ ትምህርት ቤት በ225 ሚሊዮን ለማሰራት ውል ወስዷል እና ዘርፈ ብዙ የሆኑ ስራ በመፍጠር እንግዲህ እዚህ አማራ ክልል ውስጥ እንደምታዩተኝ ቢራውን በአብዛኛው የሚያሰራጩት ወጣቶች ናቸው። ለክልሉ ትልቅ የልማት አጋር ነው። ለክልሉም ትልቅ ታክስ ከፋይ ነው እና ከዳር እስከ ዳር ነው ይሄ ድርጅት የዚህ ክልል ትልቁ የልማት አጋር ሆኖ የሚሰራ ነው። በማህበራዊ ጉዳይ እንግዲህ ቅድም እንደተነገረው ከ1 ቢሊዮን ብር በበላይ አውጥቶ ድጋፍ ያደረገ ድርጅት ነው። ዛሬ ደግሞ በተለይ ትምህርት ላይ ድጋፎች ትምህርት እንግዲህ ስለ ትምህርት መቼም ለተማራችሁትኝ መናገር ለቀባሪው ማርዳት ነው። ትምህርት ያልተማረ ያልተነጸ ወጣት ምን ሊያደርግ እንደሚችል ሁላችሁም ታውቁታላችሁ። በተለይም አቅመ ደካማ የሆኑ ደብተር መግዛት፣ እስክሪብቶ መግዛት የማይችሉ ወላጆች ልጆቻቸውን ትምህርት ቤት መላክ አይችሉም። እነሱን ለመደገፍ ነው ዛሬ ከ5 ሚሊዮን ብር በበላይ አውጥተን 60 ሺህ ደብተር ገዝተን ስርጭት የጀመርነው። ይሄ ይቀጥላል። ማለትም እናምናለን እኛ በትምህርት ያልታነጸ ማህበረሰብ ለልማት የተዘጋጀ ማህበረሰብ አይሆንም። በጣም አሪፍ። እስክሪብቶም እንዳለው ሰምተናል አይደል? አዎ፣ እስክሪብቶም 30 ሺህ እስክሪብቶ። እሱንም እንግዲህ ደብተር ያለ እስክሪብቶ አይሰራም። ትምህርት ቤቶችንም እንሰራለን፣ ደብተርም እናቀርባለን፣ እስክሪብቶም እናቀርባለን። ወጣቱ በተለይ አቅመ ደካማ የሆኑ ወላጆች ይህን ተጠቅመው ልጆቻቸውን ትምህርት ቤት እንዲሰዱ እናበረታታለን። ለትምህርቱ ጥራት የሚያስፈልጉ ቁሳቁሶች አንደኛው ደብተር ነው፣ እስክሪብቶ ነው፣ ትምህርት ቤት ማደስ ነው። ቆርቆሮዎችን እየሰጠን ትምህርት ቤቶችን እናድሳለን። አሁን እንግዲህ ብዙ ትምህርት ቤቶች ናቸው በአካባቢያችን የሚገኙ ሲጎዱ ምናንጽ ቆርቆሮም እንጨትም ምንም ሰጠን እንትን የምንልና ይህንን አቅርቦት አድርገን ወጣቱ እንዲማር ነው ፍላጎታችን። ስሜ ደግሰው ሙላቱ እባላለሁ። የመጣሁት ከበየዳ ወረዳ ነው የመጣሁት። የበየዳ ወረዳ የዳሽን ቢራ ማህበር አከፋፋይ ነኝ። በጊዜው ደግሞ የበየዳ ወረዳ ትምህርት ጽሕፈት ቤቶችና የዲቪዛ ጉድኝነት ሱፐርቫይዘር ያው በአጋጣሚ ዳሽን ቢራ ማስተባበሪ ስለሆንኩ አከፋፋይ ስለሆንኩ ያ የተቸገሩትን ባንተ ስም አድርጋ አምጣልን ብሎ ወክሎኝ ነው የመጣው። መልካም። እንዲያው አሁን ዳሽን ቢራ ለተማሪዎቹ ድጋፍ አድርጓል። ድጋፉ ምን ትርጉም ይኖረዋል? እናንተ በተለይ ያው ድጋፉ ምንድነው? ለወገን ደራሽ ወገን ነውና ለመማር ያው ትምህርት ነው የመጀመሪያው ቁንጮና የዚህ ሁሉ ሊቅ የሆነው ዳሽን ቢራ የሚፈበረከ ትምህርት ስለሆነ ትምህርት መማሩ ደግሞ አንድ እስክሪብቶና አንድ ደብተርም ቢሆን ጥቅም ስላላቸው ያው እዛ አካባቢ የድርቅ ብዛት አለበት ማህበራዊ ኑሮ ዝቅተኛ ስለሆነ ይህን መደገፋቸው ደግሞ በጣም ቆንጆ ነው። ዳሽን ቢራ እዚህ በኋላ ያው ተራራችን ነው፣ በተራራችን ስም የተሰየመ ነው። በዚህ አካባቢ ከዳሽን አካባቢ ነው የመጣ ነው። ዳሽንበር ወይም ደጀንበር የሚባለው ትምህርት ቤት ነው አንዱ የተረዳውና እዚህ በፊትም ዳሽን ባንክ በትብብር ያሰራው ትምህርት ቤት ነውና በዚህ አጋጣሚ ከልባችን ዳሽን ቢራ የኛ ቢራ መሆኑን ያው ይጠጣል። ትምህርት ቤታችን ደግሞ በጣም ቴንኪው እያለ ነው። ምስጋናውን በበየዳ ወረዳ ትምህርት ጽሕፈት ቤትና በተሰጡ ተማሪዎች ደብተር በጣም አመሰግናለሁ። ድጋፍ ቁሳቁስ ድጋፍ ለተማሪዎች መደረጉ ጥቅም ይኖረዋል? ጥቅም የሚኖረው ያው ትምህርታቸውን እንዲከታተሉ ያደርጋል። በቁሳቁስ እጥረት ትምህርታቸውን እንዳይከታተሉ የሚደረጉ ልጆች ትምህርታቸውን በአግባቡ እንዲከታተሉ ቁሳቁስ ድጋፍ መኖሩ የትምህርት ውጤታቸውን ከፍ እንዲያደርግ ያደርጋል። ከትምህርት ገበታቸው እንዳይፈናቀሉ ያደርጋል። ታሰን ይባላል። የመጣሁት ከደባርቅ ከተማ ነው። መልካም። ደባርቅና አካባቢው በተለይ ከትምህርት ቁሳቁስ ጋር በተያያዘ ትምህርት የማይገቡ ተማሪዎች ይኖራሉና የዛሬውን ድጋፍ እንዴት አገኘሽው? ትምህርቱ ላይ ምን ጥቅም ይኖረዋል? የዛሬው ድጋፍ በጣም ደስ የሚል ነገር ነው። እንደ አካባቢያችን እንደ ደባርቅ ከተማ ብዙ ችግረኞች ተማሪዎች አሉ። ደብተርና እስክርቢጦ ያጡ አተውም ትምህርት ቤት መምጣት ያልቻሉ ተማሪዎች አሉ።
እነሱንም ያው ትምህርት ቤት እንዲመጡና በደስታ ትምህርታቸውን እንዲከታተሉ ያደርጋል ብዬ አስባለሁ። እንደዛ ነው። ዳሽን እንግዲህ የትምህርት መርጃ መሳሪያ ድጋፍ ሲያደርግ ዘንድሮ ለ8ኛ ጊዜ ነው። በየአመቱ ይህን ተግባር ለተማሪዎቻችን ደብተርና እስክሪብቶ በየአመቱ ይሰጣል። የዛ አካል የሆነውን ነው አሁን ዛሬ 60 ሺህ ደብተርና 30 ሺህ እስክሪብቶ ድጋፍ እያደረገ ያለው። ያው አሁን ተገናኝተን የምናወራው የትምህርት መርጃ መሳሪያዎች ድጋፍ ቢሆንም ዳሽን በአጠቃላይ በከተማችን በክልላችን አጠቃላይ የልማት ጉድለቶች ሁሉ በጣም ከፍተኛ የሆነ ድጋፍ እያደረገ ያለ ተቋም ነው። ኦልሞስት ልክ ነው ማለት ዳሽን የኛ የሚለው በደንብ ይገልጸዋል። የትምህርት መርጃ መሳሪያ ብቻ ሳይሆን የትምህርት ቤቶች ደረጃቸውን ማሳደግ ኢቨን የትምህርት ቤቶችን መገንባት ራሳቸውን አስችሎ መገንባት ድረስ እና በጣም አዳሪ ትምህርት ቤቶችን ሁሉ ለመገንባት አሁን ወደ 225 ሚሊዮን ብር ኢንቨስት አድርጓል እና በብዙ ዘርፉ ዳሽን ከተማችን ክልላችን እያገዘ ያለ የልማት ተቋም ነው ማለት ይቻላል። አሁን እንደዚህ አይነት ግብዓቶችን በተለይ ደግሞ ትኩረት የሚያደርጉ የቤተሰብ አባላትና ልጆች ያሉት ነው ድጋፍ ያደርጉ ትምህርት ላይ ምን ነው ያ ትምህርት ላይ የትምህርት መርጃ መሳሪያ ማጋራት ማለት ይሄ ሁሉም ሰው ለጎረቤቱ ለማያውቀውም ሰው ማድረግ ያለበት ነገር ነው። መስከረም በአብዛኛው የወጪ ጊዜ ነው የሚባለው እና ወላጆች ከሌሎች በዓላት ሲመጡ የሚደሰቱበት እንዳለ ሆነው አብረው የሚያሳስቧቸው ነጥቦች መካከል 2 ልጅ 3 ልጅ ሲኖርህ የትምህርት መርጃ መሳሪያ ብቻ ሳይሆን ዩኒፎርም አለ፣ ቦርሳ አለ። ስለዚህ አንተ አንዱን ስትችል ሌላውን ደግሞ በዚህ አይነት መንገድ ብዙ ተማሪዎች ወረቀቶችን በአንድ ላይ ሰፍተው የሚጽፉበት አለ። አንዳንዶቹ በዚህኛው በኩል አንዱን ትምህርት በጀርባው ሌላውን ትምህርት። ስለዚህ እነዚህ ልጆች በነፃነት ራሱን አስችሎ የትምህርት መርጃ መሳሪያ አግኝተው መማራቸው በጣም ከፍተኛ የሆነ የስነ ልቦና ግንባታ ይኖረዋል። ለዛ ትምህርት ልጆቹ የሚጠበቅባቸው ሌላውን ጉዳይ ይሆናል ማለት ነው። ነገር ግን የትምህርት መርጃ መሳሪያ ሳይኖርህ ከትምህርቱ ጋር ሲጨመር ሊኖርብህ የሚችለው የስነ ልቦና ጫና በጣም ከፍተኛ ነውና በጣም ቀላል የሚመስል ግን በብዙ መልኩ ተማሪዎችን ችግራቸውን የሚፈታ ወላጆችን ከሀሳብ ነፃ የሚያደርግ አሁን ለ8ኛ ጊዜ ነው ዳሽን የሚሰጠው። ኦልሞስት እነዚህ ተማሪዎች ላለፉት 8 ዓመታት ወላጆቻቸውም ተማሪዎችም በቃ ደብተር በነፃነት ማግኘት የሚችሉበት እድል እንዳለ ፊል እያደረጉ ነው። ይህ ዳሽን ብቻ ሳይሆን ሌሎች ተቋማትም ድርጅቶችም ግለሰቦችም ማድረግ መቻል አለባቸው። ተፎካካሪ ትውልድ አገርን በአግባቡ ማኔጅ ማድረግ ማስተዳደር የሚችል ትልልቅ ቦታ የሚገኝ ትውልድ ለመቅረጽ የምትፈልግ ከሆነ መሰረቱ ትምህርት ነው። ትምህርት ደግሞ የሚሰራው በዚህ አይነት መንገድ ስለሆነ ለኔ እጅግ በጣም ትልቅ ሊባል የሚችል ውድ ስጦታ ነው ብዬ ነው የማስበው።